እናንተ ኃጢአተኞች አይደለም አመፀኞች። አመፅ ምን ማለት ነው? አመፅ ማለት ተደጋግሞ የሚደረግ እውቀት ሳታጣ የምታደርገው ሆን ብለህ በድፍረት የምታደርገው የድፍረት ኃጢአት ነው አመፅ። እና የኤሊ ልጆች አሁን በዚህ ታወቁ ናቸው። ከሴት ጋር ሲያመነዝሩ አቅማቸው አይደለም እውቀት አጥተውም አይደለም በትዕቢት ነው በአመፅ። ግን ከአንዷ ጋር አመንዝረው እኮ ነገ ጤነኛ ናቸው። ሆስፒታል አልገቡም፣ ኤችአይቪ ያልያዛቸው ምንም አልሆኑም። ግን የድፍረት ኃጢአት ይምሽንጋ እንጂ ፍጻሜ ላይ አደጋ እንደሚያመጣ ያውቁ። እነሱ የሚገባቸው ታቦቱ ተማርኮ ሰማይ ምድር ሲገለበጥ ነው። አንዳንድ ሰው በጓዳ ብትነግረው አይገባው፣ በመከራ ነው የሚገባው። ብዙ ጊዜ ተዘልፎ አንገቱን ያደነደነ ይሰበራል። ችግሩ ፈውስ የለውም። በአመፅ የተሰበረ ሰው መድኃኒት የለውም። በኃጢአቱ ከወደቀ ሰው መድኃኒት አለው። ንስሐ ከገባ ትድናል። አመፅ ግን ያለ ቅጣት አይተውህምና ነው። በጣም ከባድ ነው። ስለዚህ ምንድነው የሚለው? እናንተ አመፀኞች አላውቃችሁም ያኔ ከምትባል በፊት አሁን ኃጢአት ስትሰራ ቶሎ ንስሐ ገባ። ምንም ችግር የለውም። ግን ንስሐ መግባትን ተማር። ልብህ እየደነደነ ባልጮት ከሆንክ ኢቭን ንስሐ መግባት የማትችልበት ስቴት ውስጥ ገባል። ታውቃለች ሳምሶን እኮ ከደሊላ ጋር ሲተኛ እግዚአብሔር እኮ ከሱ ርቋል። ምንም እግዚአብሔር የራቀ ግን አልመሰለው። ህሊናው አልወቀሰው፣ መንፈሱ አልወቀሰው፣ ያ የተነገረው ቅባት አልወቀሰው። ለምን አያችሁ? እግዚአብሔር የራቀው ከደሊላ ጋር ሲተኛ አይደለም። ብዙ አጥርጥሷል። አረተው ሲለው ሲያምጽ መጨረሻ ላይ ተላለፉ ማለት ነው። ስለዚህ ኃጢአት ሲያድግ አመጽ ይሆናል። አመጽ ደግሞ ልቦና ነው የሚያሰውረው። ይገርማችኋል። ኢቭን ስትገሰጽ አታውቅም፣ ንስሐ ለመግባትም አቅም ታጣለህ ማለት ነው።